ይህን ቪዲዮ ከ18 ዓመት በታች ከሆናችሁ እንዳታዩት እናሳስባለን። ስለዚህ ከ18 ዓመት በታች ከሆናችሁ አሁን አሳልፉት። ከዚህ በፊት ሴትን ልጅ እንዴት አድርገህ እንደምታረካት አውርተናል። በዛሬው ቪዲዮ ደግሞ በራሷ እንዴት እንደምትጠይቅህ እናወራለን። አንተ መጠየቅ አይጠበቅብህም፣ በሷ እንድትጠይቅህ ታደርጋታለህ። በተለይ ይህን ቪዲዮ ባለትዳሮች ወይም እጮኛሞች እየሰማችሁ ከሆነ በጣም ትጠቀሙበታላችሁ። ስለዚህ እስከ መጨረሻ መመልከት ይኖርባቸዋል። ነገር ግን እሷን ግዴታ መጠየቅ አለባት እንዴ ብላችሁ ከጠየቃችሁን መልሱ አዎ ነው። ምክንያቱም ሴት ልጅ ስትወድ ነው ሴት የምትጠይቅም ማለት ነው። የማትወድህ ከሆነ ፕላንተ ቦታ የላትም ማለት ነው። ከአንተ ጋር ስትሆን እንኳን ደስታ አይሰማትም። ሴክስ ማለት ለሴት ልጅ ምን እንደሆነ እንመልከት። ከዛ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ፣ ኮሜንት በማድረግ ጥያቄዎቻችሁን እንድታስቀምጡ እናሳስባለን። ወደ ዛሬው ቪዲዮአችን ስንመለስ እውነት ፍቅሯን የምትገልጽበት በዚህ ህይወት በሴክስ ነው ማለት ነው። ሴት ልጅ ስትወድ ነው ስታፈቅር ነው ሴክስ ካንተ ጋር ማድረግ የምትፈልገው ማለት ነው። የማትወድ ከሆነ አትፈልግም። ስለዚህ እንዴት አድርገህ ወደ ራስህ እንደምትስባት እናወራለን ማለት ነው። ከዛ በፊት ግን ሴት ልጅ ለሷ ማለት ሴክስ እንደ አንተ ስሜት ዛሬ የምታደርገው ነገር ብቻ አይደለም። ሴት ልጅ ሴክስ ስታደርግ ብዙ ነገሮቿን እየሰጠች ነው። ስሜቷን ሙሉ አይምሮዋን እየሰጠች ነው ማለት ነው። ስለዚህ ሴት ልጅ የምተኛው ስትወድ ስታፈቅር ነው ማለት ነው። ስለዚህ ለሷ ሴክስ ማለት ስሜት ብቻ አይደለም፣ በህይወቷ ጭምር ደስተኛ የምትሆንበት ነገር ነው። ሴት ልጅ ይበልጥ ሴክስ እያረገች ስትሄድ ይበልጥ እየወደደች ነው የምትሄደው። ላንተ ያላት ቦታ ጥልቅ ክብር ያለው ይሆናል ማለት ነው። ስለዚህ እንደ ተራ ነገር አትቁጠረው ማለት ነው። ቀንና ሌሊት ቀናና ደፋ ማለት ይኖርብሃል። ስለዚህ አሁን ሴክስ ማለት ለሴት ልጅ ምን እንደሆነ ካወቅ መልሱ ቀላል ነው ማለት ነው። ሴት ልጅ ብዙ ግንኙነትን እንደሌላት ማረጋገጥ መቻል ይኖርብሃል። ምክንያቱም ሴት ልጅ ብዙ ጊዜ ያረጋትን ወንድ አትረሳም። ስለዚህ ለአንተ ትዳር ትንሽ ፈታኝ ሊሆን ይችላል። አንተ ብዙ ያረካቸውን ሴቶች ልትረሳ ትችላለህ። ነገር ግን ሴቶች እንደ ወንዶች አይደሉም። እስከ ዛሬ ያደረጉትን ወንድ ቁጥሩንም ሆነ ስንት ጊዜ እንዳረጉት አይረሱ። የሴቶች ልብና አይምሮ ለየት ያለ ነው ማለት ነው። ስለዚህ ለትዳር የምትሆንን ከፈለክ ቀድመ ማወቅ ማረጋገጥ መቻል አለብህ ማለት ነው። ምክንያቱም ትዳር ውስጥ ከገባችሁ በኋላ ትልቅ ፈተና ሊገጥም ይችላል ማለት ነው። ስለዚህ አሁን ወደ ሀሳባችን እንግባ። ሴት ልጅ ደጋግማ እንዴት እንደምትጠይቅ እነግርሃለሁ። ከዛ በፊት ግን ይህን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። ስለዚህ የሴት ልጅ የሴክስ ፍላጎቷ አይምሮዋ ላይ ነው ማለት ነው። ስለዚህ አይምሮዋን እንዲቀበል ማድረግ አለብህ ማለት ነው። አይምሮዋ ከተቀበለ ሰውነቷ የማይቀበልበት ምንም ምክንያት የለም ማለት ነው። ስለዚህ ሁለት አይነት ስሜት አይምሮ ውስጥ መፍጠር መቻል አለብህ። የመጀመሪያው ጉጉት ነው። ሁለተኛው በአንተ ላይ እርግጠኛ እንዳትሆን ማድረግ ነው። ሁለት አንድ ላይ ሲሆኑ ትልቅ ስሜት የሚፈጠር ነው። ታዲያ ይህን እንዴት ነው ማድረግ የምንችለው ካልክ እሱ መጉዳት ነው። ይህ ማለት ትጎዳታለህ ማለት አይደለም። ሴቶች በተፈጥሮ ከነሱ የሚበልጥ ወንድ ነው የሚፈልጉት። ይህ ማለት እነሱን መጠበቅ የሚችል ወንድ ነው የሚፈልጉት። ይህ ወንድ ደግሞ መጉዳትም ይችላል ማለት ነው። ስለዚህ ጠንካራ ወንድ ልትሆን ይገባል ማለት ነው። አካላዊ ብቻ ሳይሆን ስሜታዊ ሊሆን ይገባል ማለት ነው። እንደዚህ አይነት ወንድ ከሆንክ አልጋ ላይ ስትሆን ምን እንደምታስብ ማወቅ አይከብድም ማለት ነው። አንተ ጥንካሬና ጉብዝና ስሜትን ይፈጥርባታል። ይህ ብቻ በቂ አይደለም፣ አብራህ እንድተኛ አያደርጋትም። ምክንያቱም ጠንካራ ስለሆንክ ብቻ አብራ ከተኛች ኃላፊነቱን የምትወስደው እሷ ነች። ስለዚህ በደንብ ልታምንህ ትፈልጋለች። ምንም አይነት ነገር ቢፈጠር
ጥለሃት እንደማትሄድ ማወቅ ትፈልጋለች። ስለዚህ ከእሷ በላይ እንደምታምንህ ማድረግ መቻል አለብህ። ያኔ ከአንተ ጋር ለመተኛት ክፍት ትሆናለች ማለት ነው። ሌላኛው ሀሳብ ደግሞ በአንተ እርግጠኛ እንድትሆን አታድርጋት። ብዙ ወንዶች የሚሳሳቱት ነገር ነው። ሴት ልጅ ለመጀመሪያ ጊዜ ከአንተ ጋር ስትተኛ አንተ ስሜትህን ብቻ አታዳምጥ። ለመጀመሪያ ጊዜ ሴት ልጅ ትመለከትሃለች። የዛሬውን ሳይሆን የወደፊቱን ነው የምታየው። ስለዚህ አንተ እነዚህን ነገር በስትክክል ካደረግ የዛኔ እሷ ነች በአልጋ ላይ የምትጠይቀ ማለት ነው። አንተ ብቻ ወንድ ሆነ ስሜትህን ተቆጣጥረ የዛኔ ክፍት ትሆንላለች ማለት ነው። አንተ ብቻ ራስህን ሆነ አሳያት። ትክክለኛ ማንነትህን አሳያት። ሴት ልጅ አእምሯ ላይ ብቻ መጫወት ነው ሴክስ እንድትጠይቅ ማድረግ በጣም ቀላል ነገር ነው። ለሴት ልጅ ማለት ሴክስ ትልቅ ኃላፊነት ስለሆነ ማለት ነው። ነገር ግን አንተ ልትጎዳት እንደመጣ ውስጧ ይነግራታል። በቅርብ ጥላት እንደምትሄድ ውስጧ ፊሊንግ ያደርጋል። አንተ በዛ ሰዓት ጥላት እንደማትሄድና ሁሌም ከእሷ ጋር እንደሆንክ አጠገቧ እንደሆንክ ልታሳያት ይገባል ማለት ነው። የዛኔ ነው ሴት ልጅ ሙሉ ማንነቷን ልሰጥክ የምትችለው። ከአንተ የምትደብቀው ነገር አይኖርም ማለት ነው። ሁሌም ማሰብ መቻል ያለብህ ነገር ቢኖር ለዛ ነገር እንደቀረብካት ማሳየት የለብህም ማለት ነው። ሁሌም ቢሆን አጠገቧ እንደሆንክና እሷን ማንነቷን ብቻ እንደምትፈልግ ሌላ ነገሯን እንደማትፈልግ ማሳየት መቻል አለብህ ማለት ነው። የዛን ጊዜ ሴት ልጅ በጣም ትማረክብሃለች፣ ትወዳሃለች ማለት ነው። የአንተ ጥንካሬ አቋም አይደለም ሴት ልጅ ወደ እሷ እንድትሳብ የሚያደርገው። ብዙ ወንዶች የሚሳሳቱት ነገር ስለሆነ ነው። እስኪ አንተ ብቻ ትልቅ ኃላፊነትን እንደምትወስድና ለእሷ ትልቅ ቦታ እንዳለ ብቻ አሳያት። የዛኔ ሴት ልጅ በራሷ እየሮጠች ትመጣለች ወደ አንተ፣ እራሷ ክፍት ትሆንላለች። አንተ የዛኔ ኩራትን ታሳያታለህ ማለት ነው። ከሷ አፍ እናድርግ የሚል ቃላቶችን ሲመጣ ታመለከታለህ ማለት ነው። አንተ እሷ ሳትጠይቅ ይህንን ነገር ማድረግ መቻል የለብህ። ሁሌም ቢሆን በራሷ ቃል የመጣ መሆን አለባት። ለምን ቢሆን ጥላት እንኳን ብትሄድ እድሜ ልኳን ስለምትጸጸት፣ ነገር ግን እሷ ከሷ አፍ ከወጣ ሴት ልጅ መቼም አትጸጸትበትም ማለት ነው። ስለዚህ ከሷ አፍ እስከሚመጣ ጠብቅ ማለት ነው። ሁሌም ቢሆን እሷ እንደምትወድህ አንተ ደግሞ እንደምትወዳት አትንገራት። ምክንያቱም እንዲናፍቃት ማድረግ መቻል አለብህ። የዛን ጊዜ ሴት ልጅ ስለምትቃጠል ስለምትናደድ በአልጋ ላይ አንተን ለመያዝ ትሞክራለች ማለት ነው። የዛን ጊዜ እመነኝ እየሮጠች እየተቃጠለች ወደ አንተ ትመጣለች። እመነኝ። ይህንን አድርገህ ክፍት ካልሆነችልህ መተህ እኔን መጠየቅ ትችላለህ ማለት ነው። ይህን ዩቱብ ቻናል ሰብስክራይብ ማድረግ እንዳይረሳ። ስላዳመጣችሁን አመሰግናለሁ። ቻው